ፍጡር ፈጣሪውን አይተካከልም። ሁሉ ጊዜ ፍጡር ከፈጣሪው ለመተካከል ሲሞክር ውድቀት ያመጣል። በከተማ ውስጥ በጣም አሳሳች የሆኑ ነገሮች በስተዋል። አሁን ደግሞ ፓራሳይኮሎጂ የሚባል ግማሽ ሳይንስ ክርስትናን በጣም ተጭኖታል። አዲስ አበባ ውስጥ መጽሐፍ ቅዱስ ላይ ያለውን ሐሳብ ብቻ ብንወስድ በቂ ሆኖ ሳለ ግን ሰዎች ሳያውቁ ያወቁ እየመሰላቸው ስለሚያስቱ እሱን ነው እንድናይ እንፈልጋለን። እዚህ ጋር እንዳያችሁት በሳይንስና በባይብል መካከል ያለውን ነገር በደንብ ተረድተን ያለውን ችግር ከተማ ውስጥም ማስተዋል እንድትችሉ ብቻ ነው ማድረገው እንጂ ሰው በተሞላ ማንነቱን መግለጽ አይቻልም። አልገባቸውም። ቢብሊካሊም ስህተት ነው። አልፎ አልፎ እንደዚህ አይነት አስተምሮ ዕውቀት እየመሰለ ቸርቹ ስለሚገባ ሁሌኛ ይሄን ሐሳብ ከመጽሐፍ ቅዱስ አንፃር እንቃወማለን ማለት ነው። እኛ የምናምነው በመጽሐፍ ቅዱስ ላይ ያለው ሰው ሶስትዮሽ ነው። ሰው ስጋ አለው፣ ነፍስ አለው፣ መንፈስ አለው። ሰው መንፈስ ሳይሆን መንፈሳዊ ነው። እንደ እግዚአብሔር ቃል መንፈሳዊ። በነገራችን ላይ ከተማችን ውስጥ ሰው መንፈስ ነው የሚሉ ሰዎች መንፈስ ነህ ካሉ በኋላ የባንክ አካውንት አያስፈልግም፣ ቃል አውጣ፣ ፎቅ ትወስዳለህ ይላሉ። መንፈስ አያገባ፣ መንፈስ አይተኛ። አምልኮ ከእግዚአብሔር ሲሆን ቅድም ወንድሞች እንደጀመሩት አይታችሁ እንደሆነ ከእግዚአብሔር ሲሆን ያሰግዳል፣ ያስለቅሳል፣ ያንበረክካል። ከሰው ሲሆን ያዘልላል። ለምን መሰላችሁ? የአምልኮ ምስጢር ያለው ከእግዚአብሔር ጋር መገናኛ ድልድይ ስለሆነ። በ1960ዎቹ አሜሪካ ውስጥ ትልቅ ችግር ነበር። 4 ታዋቂ ሰዎች ነበሩ። ፕሬዝዳንቱ ኬኔዲ ይባላል፣ ታዋቂ ሰው ነው። ማልኮም ኤክስ የሚባል ሰውዬ ደግሞ እስልምናን ይዞ ለጥቁሮች የሚታገል ሰው አለ። ማልኮም ኤክስ የተባለው ጥቁሮች ለነጮች ሲሸጡ የአባት ስም ይነጠቃሉ። ለምሳሌ እኔ አብይ አህመድ ነኝ። አህመድ ይነጠቅና በገዢዎቼ በአሳዳሪዎቼ ስም ይጠራል እና የተከራካሪ ሰው ይሄ ስም የነጭ ስም ነው፣ እኔ ጥቁር ነኝ፣ ከየት መጣ ሲል ያው አባትህም አያትህም ባሪያ ስለሆኑ የምትጠራው በአሳዳሪዎች ስም ነው ይባላል። ያን አሳዳሪ ስም ፍቆ ኤክስ ይለዋል። ማልኮም ስሙን ጠርቶ የአባቱን ኤክስ ይላል። አሜሪካን ሀገር ኤክስ ማለት ከባድ ነው። መንጃ ፍቃድ በላስት ኔም በሁለተኛ ስም ነው የሚጠራው። እንደኛ ሀገር አይደለም፣ በአባት ስም ነው። ባንክም ሁሉ እንቅስቃሴ እንደዛ ነው። ይቅርብኝ የሰው ስም አይለጠፍብኝም ብሎ የሚከራከር ሰው ነበር። ሌላ 2 ፓስተሮች አሉ። አንደኛው ማርቲን ሉተር ኪንግ ይባላል። ታውቁታላችሁ። ለጥቁር የታገለ ታዋቂ ሰው ነው። ፓስተር ነበረ። የእሱን ታሪክ ሌላ ጊዜ አወራችኋለሁ። ዋናው የምፈልገው ግን አራተኛው ሰውዬ ሜቶዲስት ቸርች ይባላል ሳን ፍራንሲስኮ። የዛ ቸርች ፓስተር ነው፣ ነጭ ነው። ይሄ ሰውዬ ጃን ይባላል። ጃን ከሌሎች ነጮች የሚለየው በዛ ችግር ጨለማ ዘመን ጥቁርና ነጭ በሱ ቸርች ማምለክ ይፈቀድላቸው ነበር። ሰው ሁሉ እኩል ነው ብሎ የሚያምን ሰውና በጣም ብዙ ደጋፊም የነበረው ሰው። ተናጋሪ ሞቲቬሽናል ተናጋሪ ነው። ሞቲቬሽናል ተናጋሪ ማለት በጣም የሚያነቃቃ፣ ከውጭ የሚያነቃቃ፣ ከተነቃቃህ በኋላ ወደ ቤት ስትሄድ ደግሞ ያ የነቃህበት ነገር ይበተናል፣ ይጠፋል። መንፈስ በሚሆንበት ሰዓት ግን መንፈስ በባህሪው ቶሎ ቢጠፋ ስላልሆነ ይዘልቃል። እና ይሄ ሰው መጀመሪያ በጣም ተወደደ። ቀጥሎ ስሙን ፓስተር መሆኑ ቀረና ዳድ ሆነ። ዳድ መባል ጀመረ። ትንሽ ቆየና ጋርድ ቀጠረ። የታጠቁ ጋርዶች ቀጠረ። ከቀጠረ በኋላ ሰዎች እሱ ቸርች ገብቶ መውጣት አይፈቀድላቸውም። ከወጡ ሐራስ ይደረጋሉ። ምዕመን ከወጣ ሐራስ ይደረጋል እና እንደ ልማዱ ሐራስ ሲያደርግ አንዴ የአሜሪካ ፓርላማ ሊያጣራ ወደ እሱ ቸርች ይሄዳል። ሊያጣራ ሄደውን ሰው ታጣቂዎች ገደሉት። ሲገሉት ፈሩ። የአሜሪካ መንግስት የበቀል እርምጃ ይወስዳሉ ፈሩ። ከፈሩ በኋላ 918 ምዕመን በአንድ ቀን በራሱ ቸርች ውስጥ ራሳቸውን እንዲገሉ አደረገ ይሄ ፓስተር። ከነዚህ ውስጥ 300 የሚጠጉ ህፃናት ነበሩ። ከናዚ የጀርመን ጥፋት በኋላ በቸርች ውስጥ ሆሎኮስት ይባላል። በቸርች ትልቁ ጥፋት በቸርች ውስጥ ፐርሰናል ካልት የሚገነቡ ሰዎች ክርስቶስን መስበክ ሳይሆን ራሳቸውን ሰብከው ራሳቸውን ዳድ የሚሉ ሰዎች መጨረሻ ላይ ሀብታችንን፣ ቃላችንን፣ ጌታችንን ብቻ ሳይሆን ማንነታችንን በሙሉ እንደሚያጠፉ በእውነት በታሪክ ታይቷል። ይሄ ኢትዮጵያ ውስጥ እየሰፋ መጥቷል። በጣም ጥንቃቄ የሚያስፈልገው ነገር በቲቪ 5 ደቂቃ ክርስቶስ ተሰብኮ 55 ደቂቃ ሰውየው ከተሰበከ ጥፋት አለ። የሚሰበከው የተሰቀለው ክርስቶስ ብቻ ነው። ሰው ራሱን ከሰበከ ነገር ተበላሽ። ስለዚህ መንፈስ ዋናው ስራው ተስፋ፣
እምነትና እውነተኛ የሆነ አምልኮን ለጌታ የምናቀርብበት ሲሆን ሁለተኛው ሶል ደግሞ ያው ኢማጂኔሽን ኮንሽስነስ ይባላል። አላወሳስብባችሁም እሱ። ሶስተኛው ሰውነት ነው። አምስቱ ሕዋሳት ያሉበት በደንብ በቢብሊካል ሐሳቡን እንመልከት። ዘፍጥረት 2:7 ላይ ሰውን ከምድር አፈር አበጀው የሚለው የሰውን ስጋዊ አካል የሚያሳይ ብቻ ሳይሆን ማበጀት ትርጉም አለው። ሰውን ልክ እንደ ብርሃን ሁን አላለም። ልክ እንደ ማንኛውም ፍጥረት ቃል ብቻ አላወጣም። ከቃል አልፎ እጁን አሳርፎ አበጃጀው፣ አሰማመረው፣ አስተካከለው ጊዜ ወስዶ። ለምን? የከበረ ፍጥረት ስለሆነ እንደ ሌሎቹ ስላልሆነ። ያ እግዚአብሔር ነካክቶ ያበጃጀው ገላ እንዲሁ ሰዎች እንደሚሉት ከንቱና የማይረባ አይደለም። የማይረባ ቢሆን ኖሮማ ጊዜ አያጠፋም ነበር። ቃል ብቻ ነበር የሚያወጣው። ጊዜ ወስዶ ለይቶ ከአንበሳም ለይቶ ከዝሆንም ለይቶ ካበጃጀው ትርጉም አለው ማለት ነው። ትርጉሙ በደንብ እናያለን። ከዚያ ቀጥሎ በአፍንጫውም የሕይወት እስትንፋስ እፍ አለበት ይላል። ሰውም ሕያው ነፍስ ሆነ። ሰው አፈር፣ ሕይወት፣ ነፍስ ማለት ነው። ሶስቱን ፓርት በደንብ ማወቅ ያስፈልጋል። አፈሩ ስጋዊ ማንነቱን የሚያሳይ ሲሆን የሕይወት እስትንፋስ በአፍንጫው እፍ አለበት ደግሞ የሚለው ከእግዚአብሔር የመጣውን የሰውን መንፈስ የሚያሳይ ነው። እፍ የተባለብን መንፈስ ከሱ የወረስነው ነው። ሰው ሕያው ነፍስ ሆነ ደግሞ ነፍስን ያሳያል። እዚህ ጋር አንድ ሐሳብ ላንሳላችሁ። ብዙ ጊዜ እነዚህ ሰባኪዎች ሲሰብኩ አንተ ውስጥ ክርስቶስን ያስነሳው መንፈስ አለ ይላሉ። እውነት ነው፣ ግን አንተ ውስጥ ነው ያለው። አንተ የሚባል ነገር አለ ማለት ነው። ይሄን ካሉ በኋላ ቀጥሉና አንተ መንፈስ ነህ ይላሉ። ቅድም አንተ ውስጥ ክርስቶስን ከሞት ያስነሳው መንፈስ አለ ማለት አንተ አለ፣ መንፈሱ አንተ ውስጥ አለ ማለት ነው። እዛው ብዙም ሳይቆዩ ደግሞ ዲኤንኤ ያወሳስባሉ። እሱን አንሳባችሁ እንዳያስቸግራችሁ። ክርስቶስን ከሞት ያስነሳው መንፈስ በእኔም በእናንተም ውስጥ አለ። እውነት ነው። ክርስቶስ ግን መንፈስ ብቻ አይደለም ያለው፣ ሁለንተናው መንፈስ ነው። ሁለንተናው በእናንተ ውስጥ ያለ መንፈስ ሳይሆን ሁለንተናው አዳኝ ነው። ጨርቁን ነክተው ሰዎች ይፈወሳሉ። በመገረፉ ቁስል ሰዎች ይፈወሳሉ። በላቡ ሰዎች ይፈወሳሉ። በደሙ ሰዎች ይፈወሳሉ። ክርስቶስ ሁለንተናው ፈዋሽ ነው። ሁለንተናው ድንቅ ነው። ሁለንተናው መንፈስ ነው። ከእርሱ ጋር የሚያወዳድር ማንነት የለም። እሱ እንኳን አባቱን ከፍ ለማድረግ ሀምብል ነው የነበረው፣ አክባሪ ነበር እንጂ መተካከሉን የሚያሳይ አልነበረም። ከሰው ባህሪ ወጣ ያለው ማንነት ይሄንን የሚቃረን ነው። ይሄን በተሰሎንቄ መጽሐፍ በደንብ ተብራርቷል። ጊዜ ወስዳችሁ ማየት ትችላላችሁ። አንደኛ ተሰሎንቄ 5:23 ላይ የሰላም አምላክ ራሱ ሁለንተናችሁን ይቀድስ ካለ በኋላ መንፈሳችሁ፣ ስጋችሁ፣ ነፍሳችሁ የሚለው ሐሳብ አንዱን ብቻ ጠቅሶ ያለፈበት ዋነኛው ምክንያት ሶስቱም አሉ ማለት ነው። መቀደስ ያለበት ሶስቱም ነው። የእግዚአብሔር ቃል ሕያውና የሚሰራ ነውና በሁለት በኩል ስለት ካለው ሰይፍ ሁሉ ይልቅ ስለታም ነው፣ ነፍስንና መንፈስን ጅማትንና ቅልጥምን እስኪለይ ይላል። ምን ማለት ነው? ነፍስና መንፈስ የሚለያይ ማንነት አላቸው ማለት ነው። የእግዚአብሔር ቃል አይዋሽም። እግዚአብሔር በቃሉ ፈጥሯል፣ በቃሉ አድኗል፣ በቃሉ አንጿል። በከንቱ የሚነገር ቃል የለውም። ያ እውነተኛ የሆነው ቃሉ በትክክል አውዳዊ ፍቺ ካላገኘ ደግሞ ሰው ያስታል። ቀጥሎ እናንተ ራሳችሁ የእግዚአብሔር ቤተ መቅደስ እንደሆናችሁ የእግዚአብሔር መንፈስ በውስጣችሁ እንደሚኖር አታውቁምን ይላል። ቤተ መቅደስ ምንድን ነው? ምን ማለት ነው? ቤተ መቅደስ ማለት ነው። ቤተ መቅደስ ሶስት ዋና ዋና ክፍሎች አሉት። የመጀመሪያው ክፍል አደባባይ ይባላል። ይሄ የሚነካው ፓርት ሁሉም ሰው የሚሄድበት፣ ሁሉም ሰው የሚሳለመው፣ ሁሉም ሰው የሚያየው ማለት ነው። አደባባይ ይባላል። ቀጥሎ ቅድስት የሚባል ቦታ አለ። ብዙ ሰዎች አይገቡበትም። ቄሶች፣ የተመረጡ ሰዎች ይገባሉ። ምን ማለት ነው? ወደ ነፍሳችን ሁሉም ሰው አይገባም።
ሁሉ ንግግር አይገባም፣ ሁሉ ሐሳብ አይገባም፣ ግን ብልጫ ያለው ይገባል ማለት ነው። ሶስተኛው ቅድስተ ቅዱሳን ይባላል። እዚህ ስፍራ መግባት በጣም ከባድ ነው። ሻኩራ የሚባል የሚኮሻኮሽ ነገር እግር ላይ ታስሮላቸው ካህናት በዓመት አንዴ ከገቡ በኋላ ዓለሞታቸውን ለማሳየት ኮሽ ያደረጉ ያሰማሉ አለው ለማለት በጣም የሚፈራ ስፍራ ነው። መንፈሳዊ ማንነታችን ያለው እዛ ቦታ ነው። እዚያ ቦታ እግዚአብሔር የሚገለጥበት በእውነት የሚመለክበት ስለሱ የሚነገርበት ራሳችንን ዝቅ አድርገን እሱን ከፍ ብናደርግበት ማንነት ያለው ቦታ መንፈስ ያለበት። መቼስ እንደ መንፈስ ቅዱስ ጣፋጭ ነገር የለም። መንፈስ ቅዱስ ይጣፍጣል፣ ያጽናናል። እኛ እሱን የምንቃወም አይደለንም። አምላካችን መሆኑን የምናውቅ ጠዋት ማታ የምንጠራው ነን። እኛ የምንፈራው መንፈስ ነንና ከክርስቶስ እንተካከላለን ሲባል እንደመግጣለን፣ ያስፈራናል። እንደዛ ቢሆንማ ምን አመጣል? እኔ የነበርኩበት ሃይማኖት ችግር አልነበረም። ሰውነቱን ለመናገር ነብይነቱን ለመናገር ችግር አልነበረም። የመጣሁት ጌታ ነው ብዬ የመጣሁት አንድ ቀን ይመጣል ብዬ ሙሽራው ሲመጣ ይነሳል ብዬ አንተና እሱ እኩል ነው ካላችሁኝ ወደ ቦታዬ የምመለሰው ማለት ምን አደርጋለሁ? እኩል አይደለም። ጌታ ነው። ክብሩን ጥሎ ማንነቱን ጥሎ ስለኔና ስለናንተ ደሙን ያፈሰሰውን አምላክ እንደ ስለሰው ክብር እንኳን ስንል መተካከልን በቀላል ነበር። ይህ አስተምሮ በጣም የሚያስፈራ በጣም አሳሳቢ ስለሆነ ነው እኔም መምጣት የፈለኩት። እንግዲህ ሰው ስጋ ነፍስና መንፈስ አለው። ዛሬ የምናየው ስጋን ብቻ ይሆናል። በሚቀጥለው ሳምንት ነፍስና መንፈስን እናያለን። ከዛ በሚቀጥለው ሳምንት ደግሞ በጊዜ እናያለን። በተለያየ ኪዳን በተለያየ ጊዜ ውስጥ ይሄን ሐሳብ እናያለን። ይሄን ሐሳብ ስታዩ እንድታስቡ የምፈልገው ነገር እውነተኛ የሆነው የእግዚአብሔር ቃል ብቻ አናጭ የሆነው እውነት የሆነ መጣበቅ ከሱ ቃል ዝንፍ ያለው መተው ነው። ለምን አሜሪካን ሀገር ብር ፎርጅድ አስቸገራቸው። ፎርጅድ የተሰራ ሲያስቸግራቸው ጊዜ ሰው ሰበሰቡና 3 ወር አስተማሩ ስልጠና። በምርቃታቸው ቀን ምን ተማራችሁ ሲባሉ 3 ወር ሙሉ የአሜሪካን ዶላር ትክክለኛውን ዶላር ብቻ አሳዩን። ፎርጅድ ሊባል አላየንም ማለት ስልጠናው ይሄ ነው። አዎ ከወጡ በኋላ ግን በአይናቸው ብቻ አይተው ያ ፎርጅድ ነው ይላሉ። እንዴት እንደዚህ መጎበዝ ቻላችሁ ሲባሉ እኛ የምናውቀው አንድና አንድ ነው፣ ያውም ኦሪጂናሉን ነው። ከኦሪጂናል ውጭ የሆነ ሁሉ ፎርጅድ ነው አሉ። ከእግዚአብሔር ቃል ውጭ የሆነ ሁሉ ፎርጅድ ነው። እኛ ፎርጅድ አንቀበልም፣ የእግዚአብሔር ቃል ግን እንቀበላለን። ፎርጅድ ለመቀበል ፎቅ አትመልከቱ፣ ቴሌቪዥን አትመልከቱ፣ የሚያምር ነገር አትመልከቱ። በደሳሳ ጎጆም ቢሆን የሱ ጠረን ካለ ምንፈልገው እሱ ነው። በዚህ ስፍራ የእግዚአብሔር መንፈስ አለ። አስረግጬ የምነግራችሁ በዚህ ስፍራ እውነተኛ የሆነ የእግዚአብሔር መንፈስ አለ። እግዚአብሔር ከእናንተ ጋር ይሰራል። ተሸንፎ ደግሞ አያውቅም። ብዙዎች ሞከሩት። በነገራችን ላይ ክርስቶስ የሰቀለው የሮማ መንግስት ዋና አሰቃይ የሮማ መንግስት አሁን በዓለም ላይ ብቸኛው የክርስትና ግዛት ያለው ሮም ውስጥ ነው። ፓስፖርት ያለው የክርስትና ግዛት ያለው ጣሊያን ብቻ ነው። አሜሪካም የለም፣ ኢትዮጵያም የለም ታውቃላችሁ። እዛ ግን የካቶሊክ ግዛት ፓስፖርት አላቸው፣ የክርስትና ግዛት ናት። እነዛ የሰቀሉም ሳይቀሩ ምድራቸውን ቆርሰው ሰጥተዋል። ለምን? የማይሸነፍ አምላክ አይሸነፍም ኢየሱስ። ስጋ በሚመለከት ትንሽ ለማየት የሐሳቡ አስፈላጊነት በአንደኛ ቆሮንቶስ 6:15 ላይ ስጋችሁ የክርስቶስ ብልቶች እንደሆነ ይላል። ስጋን መናቅ አንችልም፣ የሱ ብልት ስለሆነ የሱ አካል ስለሆነ ሲመጣም መቀደሱን ማየት የሚፈልገው አንዱ ነገር ስጋ ስለሆነ ቀድም እንዳነሳውላችሁ በመገረፉ ቁስል ተፈወስን ስንል ያ ቁስል ስጋ ነው። በደሙ ስንል ያ ፓርት ስጋ ነው። ያንን ፓርት እየናቀን ከሄድን መዳናችን ትርጉም ያጣል። ለምን ያላችሁኝ እንደሆነ በልቡ ያመነ በአፉ የመሰከረ
ይድናል ነው ቃሉ የሚለው አይደለም። በልባችሁ አምናችሁ በአፋችሁ መመስከር ካልቻላችሁ መዳን የለም። ለመመስከር ደግሞ ምላስ ያስፈልጋል። ለመመስከር ደግሞ አካል ያስፈልጋል። አካል የለም ያልከውን ሰውዬ ምስክርነት የለም። ምስክርነት ከሌለ ደግሞ መዳን የለም ማለት ነው። በልብ ማመን በቂ አይደለም፣ በአፍ መመስከር ያስፈልጋል። ነግሬያቸዋለሁ። አራተኛ ክፍል እያለሁ ኢብራሂም የሚባል ሙስሊም ነው ጂሰስ ኢዝ ሎርድ ያለው ቀላል ሰራና ወረሰኝ። አሜን። የአህያዋ ጉዳይ ሰርቷል ላይ በማታስቡት ወንጌል ስንቅር ይልና ይቀራል ይቀይራል። ምን ሲሆን አምነን ስንመሰክር። ይሄ ስጋ ቅድም እንዳነሳሁላችሁ አፈር ነህና ወደ አፈር ትመለሳለህ የሚለው ሐሳብ ብዙዎቹን ያዛባል። ወደ አፈር እንመለሳለን፣ ሙሽራው ሲመጣ ግን እንነሳለን። እዛ የሚቀር ነገር ቢሆን እግዚአብሔር እጁን አሳርፎ አያበጃጀው። ያ ያበጃጀው በሱ በቅዱስ የተሰራው ከቅዱስ ሰው የተገኘው ሲመጣ ይነሳል። ይህ ስጋ 3 ፓርት አለው። ዛሬ ስጋን ብቻ የምናየው ብያቸዋለሁ። 3 ፓርት አለው። ደም፣ አጥንት እና ስጋ ራሱ ሚት የሚባለው ስጋ አለ። ቅድም ኮምፒውተር ዝም ብዬ አላነሳውም። በደንብ አስተውሉ፣ ይያያዛል ሐሳቡ። ደም ፈሳሽ ነው። ሊገርም ማለት ኢየሱስ ሰላምሽስ ደም ፈሳሽ ነው። አጥንት ደግሞ ደረቅ ነው። መሃል ላይ ደግሞ የማይፈስ ደግሞም ደረቅ ያልሆነ ስጋ አለ። አይገርምም? ራሱ ደም ደግሞ 3 ፓርት አለ። ደም ነጭ ደም ሴል የሚባለው በሽታ የሚከላከልልን ፓርት ነው። እሱ ከሌለ ጉንፋኑ ትልቁም ትንሹም ያስተኛናል። በጣም አስፈላጊ ነገር ነው። ሁለተኛው ቀይ ደም ሴል ይባላል። ይሄ ደግሞ ኦክሲጅን የሚያዘዋውር ነው። በእኛ ውስጥ ኦክሲጅን ካልተዘዋወረ ያው ታውቃላችሁ ችግሩ። ሁለቱ እያሉ ግን ሶስተኛው ፕላንቴትስ የሚባለው 10% ገደማ የሚወስደው ደግሞ በጣም ከባድ ስራ ይሰራል። ደም እንዳይረጋ ማለት መፍሰሱን ትቶ እንደ ስጋ እንዳይሆን የሚያደርገው ሶስተኛው ፓርት ፕላንቴትስ ነው። እሱ ከሌለ ደም ይረጋል። ደም ከበቃ ያው እንሞታለን ማለት ነው። ደሙ ረጋን ነው የሚባለው። ደም እንዳይረጋ የሚያደርገው ፓርት ከሌለ ነጩም ቀዩም ስራ የላቸው። ግልጽ ማሰቡ። 3ቱ የደም አካል አስፈላጊ ናቸው። ማቴዎስ 26:28 ላይ ስለ ብዙዎች ኃጢአት ይቅርታ የሚፈስ የአዲስ ኪዳን ደም፣ ያ ትኩስ ደም፣ ሁሌ የምናስበው ደም፣ በበሽታችን የምንጠራው ደም፣ በችግራችን የምንጠራው ደም፣ በመከራችን የምንጠራው ደም፣ ድልድይ ሆኖ የሚያሸጋግረን፣ የሚፈውሰን፣ የሚጠብቀን፣ የሚታደገን፣ ከሱ የሚያቆራኝን ደምማ እንቅምኛ የደም ዋጋ እናውቃለን። የተከፈለልን ስለምናውቅ ደምን በዛ ልክ የምናየን ማለት ነው። ደምን ስናስብ ይህ ደሜ ነው ያለውን ነው ማሰብ ያለብን። ተራ ደም የለም፣ ዋጋ ተከፍሎበታል። ደም 3 አካል አለው። አጥንትም እንደዚህ 3 አካል አለው። በሽስ ነገሩ 3 ነው። መጨረሻ ማስተማራችሁም ስላሴ ነው። የዛሬ 10 ሳምንት ገደማ አጥንት 3 ፓርት አለው። አንደኛው ፓርት ኮርቲካል የሚባለው ይሄ ዋናው አጥንት ነው። እዚህ ጋር ያለው የማይሰበረው የማይበላው ጠንካራው ፓርት ማለት ነው። እሱ ባይኖር መቆም አንችልም። ስጋ የሚሸከመው እሱ ነው። ሁለተኛው ግን ካንሰረስ የሚባለው ደግሞ ይሄ ሪብስ ጋር ያለው ውስጡ ፋት ያለ ሲቀቀል ምንበላው። ይሄ ቢቀቀል አንበላው ማለት ከባድ ነው። ይሄኛው ግን ሲቀቀል እንቆረጥመዋለን ውስጡ ፋት ስላለ። ሁለተኛው አጥንት። ሶስተኛው ኢሬጉላር ደግሞ በጣም ቀጫጭን አጥንት መሆኑ እንኳን የሚያስፈራ ስፓይናል ኮርድ ላይ ያለ ነው። በጣም ቀጫጭን ነው። እሱ ከሌለ ደግሞ ጎንበስ ማለት የለም፣ ቀና የለም። ዋናው እንደዚህ የሚያደርገው ፓርት እሱ ነው። አስቡትም አጥንት እንኳን ሲሰራ ለየፐርፐስ ተሰርቷል። እንኳን ትልቁ ሰው ማለት ነው። ይሄ ኢሬጉላር የራሱ ፈንክሽን አለው። ሁለተኛውም የራሱ ፈንክሽን አለው። በዮሐንስ 19:14 ላይ ስለ መጨረሻው የክርስቶስ ጊዜ ሲያወራ ነገር ግን ከጭፍሮቹ አንዱ ጎኑን በጦር ወጋው፣ ወዲያው ደምና ውሃ ፈሰሰ ይላል።
ለምን ወጋላችሁ እንደሆነ 36 ላይ ይህ የሆነ ከእርሱ አጥንት አይሰበርም የሚል የመጽሐፍ ቃል እንዲፈጸም ቃሉ የሚቀያየር ስላልሆነ እንደ ሌሎቹ ጎኑ ሳይሰበር የተወጋበት ዋናው ምስጢር የእሱ አጥንት መሰበር የማይገባው ስለሆነ ለምን አጥንት በሰው ማንነት ውስጥ ምሰሶ ነው። ምሰሶ ከተሰበረ ስጋ ቢቆረጥ ቀስ ብሎ ይጠገናል፣ ይፈወሳል። አጥንት ሲሰበር ከባድ ነው፣ አይፈወስም ሳይሆን ከባድ ነው። ለዚህ የክርስቶስ አጥንት የማይሰበረው ማለት ነው። ሶስቱም ወሳኝ ፓርት መሆኑን ማስተዋል ያስፈልጋል። ሶስተኛው ስጋ ራሱ ነው። ስጋ ራሱ 3 ፓርት አለው። አንደኛው ቆዳ ነው። መቼም ቆዳ ትንቁ ይሆናል ስስ ስለሆነ፣ ቆዳ ባይኖር ግን ጉድ ነበር። ይኸውላችሁ አሁን የፊት እንዳይቀመጥ እንዲተኛ ነበር። ይሄ ቦርጭ እዚህ ጋር ይተኛ ነበር። ሰብሰብ ባርጎ የያዘው ቅርጽ የሰጠው ይሄ የሚናቀው ስሱ ቆዳ ነው። ኢየሱስ ስራው ድንቅ ነው። ቆዳ የሌለን ቢሆን ኖሮ ስጋ ሼፕለስ ስለሚሆን ትክክለኛ ሰው እንዲቆም ማግኘት አንችልም። ይበለሻሻል። ብዙ ነገራችን ሰብሰብ ሸከፍ የሚያደርገው ቆዳ ነው። ሁለተኛው ፓርት ከቆዳ ቀጥሎ ያለው ፋት ነው። ስብ ሲበዛ መጥፎ ነው፣ ሲያንስም መጥፎ ነው። በጣም አስፈላጊ ነው ስብ። ረጅም ሰዓት የምናወራው ረጅም ሰዓት የምንጓዘው ስብን ነው በርን የምናደርገው። ኢንዱራንስ ውስጥ ነው ያለው። ስብ ከሌለን ረጅም ጊዜ መሮጥ አይቻልም፣ ማራቶን አይታሰብም። ቀጥሎ ቀይ ስጋ ጡንቻው አለ። ቀይ ስጋ ደግሞ አጫጭር ነገር የምንሰራበትና ወዲያው መስኩላር ስራ አክቲቪቲ የምናደርግበት ነው። ቆዳውም ስቡም ቀዩም ስጋ አይተካኩም። እና ስጋ ምንድነው? አጠቃላይ ስጋ ላይ ያተኮርከው ዓላማው ምንድነው ያላችሁኝ እንደሆነ ስጋ ይበላል። ለምን? ክርስቶስ ሰው ከፈጠረ በኋላ የምንበላውንም ከኤደን ገነት ጀምሮ ብሉ ስለፈጠረ መብላት የተፈቀደ ስለሆነ ከጥፋቱ በኋላም ቢሆን ለይቶ ይሄን ፓርት ብሉ ስላለ መብላት የተፈቀደ በመብላት ውስጥ ብርታት ጉልበት ስለሚገኝ ስጋ አንድ ስራው መብላት፣ ሁለተኛ ስራው እረፍት ነው። እንኳን ሰው ክርስቶስ ሰርቶ ሰንበትን አረፈ። እረፍት ያስፈልጋል። በእረፍት ውስጥ የምናሰላስለው የምናስተውለው የምናየው ነገር ስላለ እረፍት ስለሚያስፈልግ ያንን ፓርት የሚሰራው እንደ ሮቦት ያልሆነው ስጋ ነው። ሶስተኛው ዘር ይተካል። ብዙ ተባዙ ስለተባለ የምንዋለደው በስጋ ከሌለ መዋለድ የለም። ዘር የለም፣ ዘመን የለም፣ ልጅ የለም። ልጅ ደግሞ ያስፈልጋል አይደለም? ያን ፓርት የሚሰራው እሱ ነው። ከሁሉ በላይ መንፈስን የምንገናኝበት ቃሉን የምንገበይበት የምንበላበት የምንጸልይበት ብርታት ያለው ጉልበት ያለው በስጋ ውስጥ ነው። ተንበርክከን ለማባ ምንለው አይደለም? ስጋ ያስፈልጋል ማለት ነው። ለምን ታዲያ ስጋን እንደዚህ ያራክሳሉ፣ ስጋን ያናንቃሉ ሰዎች ያላችሁኝ እንደሆነ አንደኛ ቢብሊካል ቤዝ አይደለም። ሁለተኛ ትልቁ ችግር በአሜሪካ በአውሮፓ ያሉ ትምህርቶች በደንብ ሳይጠኑ ወደ ሀገር ውስጥ ከገቡ በኋላ ወጣቶች በቀላሉ ስለሚወስዷቸው። አሜሪካ ነገር አንድ ባህል አለ። ጥቁሮች ቸርች ከሄዳችሁ እንደ ቅድሞቹ ወጣቶች ዘማሪዎች በደንብ መዝሙር ይሞቃል። በጣም ልክ ሲሞቅ ፓስተሩ ይነሳና አቁሙ ይላል። ሰው በጣም መጨፈር ሲጀምር አቁሙ ይላል። መመስለይቅ ናስት ብር ይባላል። ቅርጫት አለ፣ ሮጦ ሰው ሁሉ ብር ይሰጣል። ከዛ ደግሞ ይዘመራል። ሞቅ እንዳለ ደግሞ አቁሙ ይላል። አቁሙ ይልና ደግሞ መጥቶ ሮጦ እንደገና ቅርጫት ውስጥ ብር ይሞላል። ከዛ ይቀጥላል። አሁን ኢትዮጵያ ውስጥ እንደዛ ነው። መባ የሚሰበሰብበት ቢብሊካል ስርዓት አለ። ቅርጫት አስቀምጦ ሰው የሮጠ ማፍሰስ የጀመረ ኮፒ ትደርጋለች ማለት ነው። እንዴት እንደሚገባ የክፉ ሐሳብ እንዴት እየገባ እንደሚያስብ እንድታዩት ነው። እንግዲህ ስለ ግለሰቦች መናገር አልፈልግም እንጂ እንደዚህ አይነት የሚያስተምሩ ሰዎች ቸርች የላቸውም። ሆቴል ተከራይተው የሚያስተምሩት ግን በ12 ሚሊዮን ብር ለገጣፎ ላይ ቤት አላቸው።
ትላልቅ ቤት አላቸው፣ ትላልቅ መኪና አላቸው፣ ትላልቅ ነገር አላቸው፣ ግን ቸርች የለም። ክራይ ነው፣ ሆቴል ነው የሚከራዩት። የኛ ዓላማ በየቦታው ቸርች መትከል፣ የእግዚአብሔርን ሐሳብ ማስፋት ወይስ ለኛ መኪናና ቤት ነው ያላችሁ እንደሆነ እኛ ጋር ካለው ሌብነት በላይ ቸርች ውስጥ ያለው ሌብነት የክርስቶስን ወንጌል እያቀጨጨው ነው። ይሄን እግዚአብሔር ያንሳል። ይሄን ለማንሳት ደግሞ ይሄ ቤተክርስቲያን ትልቅ ኃላፊነት አለው። የቆረቆሳችሁ ቢመስላችሁ፣ ገረድ የሆናችሁ ቢመስላችሁ እውነትና የእውነት መንፈስ እናንተ ጋር ነው ያለው። ይሄ መንፈስ ደግሞ አርነት ያወጣል። የሚንቁ አሉ ወይ? ይኖራሉ። ያሸንፋሉ ወይ? ይሸነፋሉ። እንዴት ይሸነፋሉ ያላችሁ እንደሆነ አንድ አጭር ሰው አህያ ነበር። በየሄደበት አህያው የቦተ ሲሄድ አህያው ከፍ እሱ ሰውየው አጠር ይላል እና ይቀናል። አህያ ባለግርማ ሞገስ ሆና እኔ አጠርኩ ብሎ ይቀናና አንድ ቀን በአህያው ቁመት ልክ ጉድጓድ ይቆፍራል ሊቀብራት ከነፍሷ። ከቆፈረ በኋላ አህያዋን ሲያስገባት እሱ ከፍ ብሎ አህያዋ ደግሞ ዝቅ ብላ ታየችው። ደስ አለው። እዛው መቆየት አለባት ብሎ አንድ አካፋ አፈር አንስቶ አህያዋ ሲያለብስ አህያዋ ታራግፍና ትቆማለች። አሁንም ሲያለብስ ታራግፍና ትቆማለች። አሁንም ሲያለብስ ታራግፍና ትቆማለች። መጨረሻ የተቆፈረ አፈር ሲመለስ ያው ከፍ ይላል። አህያዋ ከነበረችበት ከፍ ብላ እሱ ይባስኑ እጥር አለ። የሚንቁ ካሉ የባሰ ዝቅ ይላሉ። እናንተ ደግሞ ከፍ ትላላችሁ። እግዚአብሔር ይሄን ያደርጋል፣ ደግሞም ይችላል።